ሰላም ለእናንተ ይሁን የቲያንሽን ፋሚሊ በሙሉ በመላው ዓለም ያላችሁ ውድ የሀገሬ ልጆች ሰላምታዬ በያላችሁበት ይድረሳችሁ። ስሜ አዝመራ ተዘራ እባላለሁ። በቲያንስ የስድስተኛ ኮከብ አከፋፋይ ነኝ። በአሁን ሰዓት የምገኘው ዱባይ ሲሆን በአንድ የግለሰብ የቤት ሰራተኝነት ተቀጥሬ ነው። በምትኖረኝ በትርፍ ሰዓትና ከእንቅልፌ በመቀነስ ቲያንስን በኦንላይን እየሰራው እገኛለሁ። ከቅድስት ሀገሬ ከኢትዮጵያ አወጣጤ እንዲህ ነበር። በኑሮ አነስተኛ የሆኑትን ቤተሰቦችን ለመርዳት እኔንም ለመቀየር የተሻለ ኑሮ ለመኖር ነበር። ነገር ግን ያሰብኩት አልሆነም። ከሀገሬ ከወጣው ድፍን 4 ዓመት ሊሞላኝ በጣት የሚቆጠሩ ወራት ቀርተውኛል። ያሰብኩት ሁሉ ሳይሳካ አገሬ ለመመለስ አስብ ግራ ይገባኛል። ቤተሰብም ነጋ ጠባ ወደ ሀገር እንድገባ ይወተውተኛል። በተለይ እናቴ ልጄ እባክሽ ነይ ሳልሞት እኝ ስትለኝ የበለጠ ግራ ይገባኛል። እሺማ አሁን ወስኛለሁ፣ 2 ወር ብቻ ቀረኝ በማለት እሰናበታለሁ። በዚህ ሁኔታ ብዙ 2 ወሮች አልፈዋል። እኔ ግን እዚሁ ነኝ። ይገርማል። ናፍቆት፣ የሀገር፣ የወገን፣ የቤተሰብ ብቻ በአጠቃላይ ብዙ ነገሮች ተጨማምረው ወደ ያስብሱኛል። አንዳንዴ ስለ ስደት ሳስብ ሳይታወቀኝ ሁሉ አለቅሳለሁ። መለስ ብዬ ደግሞ ተመስገን አምላኬ ዋናው ጤና አይደለ በማለት እጽናናለሁ። የዘወትር ጸሎቴ አምላኬ መቼ ሆነ ሀገሬን የምትመልሰኝ ከቤተሰቤ ከወገኔ ጋር የምትቀላቀለኝ ነበር። እንግዲህ በዚህ ሁኔታ ላይ ያለው ነበረ አንዲት እህቴ ቲያንስን እንጆይ እንዳደርግና አብረን መስራት እንደምንችል ያበሰረችኝ። እኔም እንዴት ስራውን መስራት እንዳለብኝ ምን ማድረግም እንዳለብኝ በመማር ግሩፑን በመቀላቀል ግሩፑን ጊዜን ሳላጠፋ በደንብ አድርጌ በመማር ኦክቶበር 20 2015 ወደ ካምፓኒው ተቀላቀልኩ። የሚገርመው በጊዜው እጄ ላይ ምንም አይነት ብር አልነበረኝም። ደሞዜንም መጠበቅ አልፈለኩም ካለኝ ጉጉት የተነሳ ማለት ነው። ከጓደኛዬ በመበደር ነበር ስራውን የጀመርኩት። ብዙም አልቆየሁም። በገባው በአንድ ወር ውስጥ ከ3ኛ ኮከብ ወደ 5ኛ ኮከብ በሚገርም ሁኔታ አደግኩ። በጊዜውም በነበረው ፕሮሞሽን በማሳካት ከ250 ሰዎች ቀዳሚ በመሆን $1000 ተሸላሚ ሆንኩኝ ከኮሚሽን ውጪ ማለት ነው። አሁን ደግሞ ከ3 ወር በፊት በወጣው ፕሮሞሽን አሁን ዲሰምበር ላይ በተጠናቀቀው ፕሮሞሽን ማለት ነው ከዛ ላይም በሁለት ወር ውስጥ ከ3 6ኛ በመግባት የዛን የወጣውን የፕሮሞሽኑን 41800 አቺቭ በማድረግ አሸናፊ ሆንኩኝ ማለት ነው። የስፔን ጉዞን ጨምሮ ዋው እንዴት ደስ ይላል። ለ4 ዓመት ከቤተሰብ ተለይቼ በስደት ብኖርም በቅርቡ አገሬን መመለሴ ሳስበው በደስታ ተመላው። ተመስገን ፈጣሪ ለጠየቁት ጥያቄ መልስ ሰጥቶኛል። በመላው ዓለም እንደ ጨው የተበተናችሁ ውድ የኢትዮጵያ ሀብቶች ስሙኝማ የምነግራችኋለኝ። ፈጣሪ ሊሰበስበን ድህነትን ሊያባርልን በፍቅር ሊያስተሳስረን አይዟችሁ ሊለን መሆኑን እያሰብን ቲያንስን በንቁ አእምሮ በቅንነት ልንሰራው ያስፈልጋል። ይህንን ካደረግን አገራችን ካደጉት አገሮች ቁጥር 1 የማትሆንበት ነገር አይኖርም። ለዚህ ስራ በማወቅም ሆነ ባለማወቅ የተሳሳተ አመለካከት ላላቸው እንዲሁም የምለዋለኝ ቲያንስ ማለት ቴክኖሎጂውን በመጠቀም ራሱን ጠቅሞ ሀገራትን ህዝብን እየጠቀመ ያለ ኩባንያ ነው። ብትችሉ አመለካከታችሁን በመቀየር በጋራ ድህነትን ስደትን እንዋጋለን እላለሁኝ። ፈጣሪ ይረዳናል። አመለካከታችን ቅን ይሁን። በመጨረሻ መልእክት ማስተላለፍ የምፈልገው በተለይ በአረብ ሀገራት ኑሯቸውን ለማሻሻል በቤት ሰራተኝነት እንደኔ ለመጣችሁ ውድ የእምዬ ልጆች ካለንበት ህይወት ለመውጣት ሀገራችን በደስታ በፍቅር